ሰላም ሰላም እንዴት ናችሁ? ዛሬ ወደ አንድ ፌስቲቫል ወስዳችኋለሁ። የሆነ ሰው ኮሜንት ጻፈልኝ ባለፈውና በጣም እየሰነፍክ ነው፣ ኮንሲስተንሲ ላይ ቀሽም ነህ ብሎ ጽፎልኛል። የጻፈልኝ ሰው ራሱ ነው ያውቃል። ግን ቪዲዮ መቅረጽ በጣም ከባድ ነው። ኤዲት ማድረጉ ረጅም ጊዜ ይወስዳል። ሀሳቦቹን ማዋቀሩ፣ ነገሮቹን መልክ ማስያዙና እሱን እንድትረዱኝ ይፈልጋለሁ። ዛሬ ወርልድ ቪሌጅ ፌስቲቫል የተባለ አንድ ቦታ ይሻችሁ ሄዳለሁ። ሙዚቃ፣ ውይይቶች፣ ምግቦች፣ ብዙ አይነት ነገሮች እየተካሄዱ ነው ያሉት። እዛ ሄጄ ምን እንደሚመስል፣ ምን አይነት ነገሮች እየተደረጉ እንዳሉ ሙዚቃውንም፣ ምግቡንም፣ አየሩንም ሰውንም አይቼው እመጣለሁ። አብራችሁኝ ቆዩ። በየመሃሉ መጣ እያልኩኝ የሆነ ነገር እላችኋለሁ። ድግስ ቤት ሲኬድ ሳይበላ አይኬድም ምትል ነበር እናቴ። ምናልባት የማትወዱት ምግብ ይሆናል የሚጠብቃችሁና በባዶ ሆዳችሁ ሄዳችሁ ተርባችሁ እንዳትንገላቱ በልታችሁ ሂዱ ትል ነበር እና ረሃብ እየተሰማኝ ነው። ምግብ አልበላሁም። የሆነ ነገር መንገድ ላይ መብላት ይጠበቅብኛል። የት ነው ወዳልኳችሁ ቦታ ምግብ መብላት ያስፈልገኛል። ምንም አልበላሁም እና እዛ እስከምደርስ ድረስ በመንገዴ ላይ ምግብ ልብላ ብዬ እዚያ አንዴስ በርገር የሚባል ቦታ ገብቼ በርገር እየበላሁ ነው። ምግቤን ጨርስ ወደ ቦታ አብረን እንሄዳለን። እንግዲህ እንብላ አይባልም በቪዲዮ፣ ለዛ ነው እንብላ ያላልኳችሁ። ምግባችን ተበልቶ ተጠናቋል። ጉዟችንን እንቀጥላለን። እየሄድኩኝ ምን ገጠመኝ መሰላችሁ? መንገድ ላይ የሆነ በጣም ቪንቴጅ የሆኑ መኪኖች ሾው መንገድ ላይ አለ እና እሱን እስቲ ሄድ ብዬ ልጎብኘው ብዬ ገባሁ። እነዚህን የመሳሰሉ መኪናዎች አየሁ በመንገዴ ላይ። በጣም አሪፍ። እኔ ስለ መኪና ብዙ እውቀት የለኝም፣ ግን የድሮ መኪኖች የሙዚየም ሬጅስተር የተደረጉ ጥቁር ፕሌት ነምበር ያላቸው መኪኖች እዚህ ሀገር ሙዚየም በቅርስነት የተመዘገቡ እንደማለት ነው። ባለቤቶቻቸው ናቸው የሚንከባከቧቸው የሚጠቀሙባቸው ምናምን፣ ግን እንደ ቅርስ ይመዘገባሉ። ከጥፋት ወይ ደግሞ ከመዘረፍ ምናምን ለማዳን ኢንሹራንስ ከቨር ያደርጋቸዋል። መንግስትም ሰፖርት ያደርጋቸዋል ባለቤቶቹን መኪኖቹን ፕሪዘርቭ እንዲያደርጓቸው በደንብና ከ1950 መጨረሻ ጀምሮ ያሉ መኪኖች በጣም የሚገራርሙ መኪኖች እያየሁ ነበር። አንድ አምቡላንስ ነበር፣ እንደውም ይህ የምታዩት አምቡላንስ ነው እና ይሄንን ተመለከቱ በመንገዴ ላይ። ሌላ የገጠመኝ ነገር እሱ ነው። እንደገና ጉዞ እንዞራለን ወደ ፌስቲቫሉ። ደርሻለሁ። ፌስቲቫሉ ጋር እንግዲህ እየገባሁ ነው። እንደምታዩት መግቢያው ጋር ነኝ ገና ያለሁት። በጣም ብዙ ሰው አለ ወደ ውስጥ። በሩ ጋር ነው ያለሁት። ከረጅም የብስክሌት ጉዞ በኋላ ደርሻለሁ። በድንኳን የተለያዩ ሀገራት ባህላዊ ምግቦች፣ ውይይቶች፣ ሴሚናሮች፣ ሙዚቃ፣ ብዙ አይነት ነገሮች አሉ። እንደ ባዛር አለ፣ እቃዎች የሚሸጡበት። የፖሊስ ድንኳን አለ፣ የፖሊስ መኪና። ብዙ ወረፋ ከሌለ ገብተን እንመለከታለን። እነሱን ነገሮች የቀይ መስቀል ሰከንድ ሃንድ ስቶሮች አሉ፣ ልብሶች የሚሸጥባቸው ነው። አብራችሁኝ ቆዩ።
ዞር ዞር ስል አንድ በኢትዮጵያዊ ጸሐፊ የተጻፈ አንድ የልጆች መጽሐፍ አገኘሁ። እዚህ ሀገር የሀገራቸውን ቋንቋ መለማመድ የሚፈልጉ ሰዎች፣ አማርኛ ቋንቋ መለማመድ የሚፈልጉ ልጆች በዛው አማርኛ የሚማሩበት በአማርኛ እና በእንግሊዝኛ ቋንቋ የተጻፈ መጽሐፍ የሚሸጥበት ቦታ ደረስኩና እሱን አሳያችኋለሁ። ይሄ ስለ ንግስተ ሳባና ስለ ንጉስ ሰለሞን ነው። ይሄኛው ደግሞ የአራት ዳይኖሰሮች ጉዞ ነው እና የመማሪያ ገጽ አለው መጨረሻው ላይ። ሁለቱም የመማሪያ ገጽ አላቸው። ምን አነሳሳል? ምክንያቱም እኔ ሁለት ልጆች እናት ነኝ። የአማርኛ መጽሐፍ አንዳንዴ ውጭ ሀገር ማግኘት ይከብደኛል፣ ወይ ሳገኘው ደግሞ በጣም የሆነ ያሉት ወርዶች ውስጡ ትንሽ ለማንበብ ይከብደኛል። አገባት፣ ፈታት ብዙ ነገሮች አሉበት እና ለምን አልጽፍም ብዬ ተነሳሳው። ዘንያ ጻፍሻቸው? ደስ ብሎኛል ስላየሁሽ እዚህ ነው። የኢትዮጵያ ነገር ማየት አጋጣሚ ደስ ይላል ሳይታሰብ። በሄድንበት አበሾች ስናይ የሀገራችን ስም ሲጠራ ኢትዮጵያ ባንዲራዋ ሲታይ የሆነ ቦታ ደስ ይላል እና አጋጣሚ እዚህ አንድ ከስዊድን የመጣ ባንድ ነበር እና እዛ ላይ ሲጫወቱ ካየኋቸው ሙዚቀኞች ውስጥ አንዱ የኛው ሀገር ሰው ነው፣ ከተማ ይባላል። እሱ በጣም ደስ ብሎ የነበረ የኢትዮጵያ ምግብ በላው። የኢትዮጵያ ምግብ የሚሸጥበት ቦታ ነበረ። ያው እየተበላ ቪዲዮ አይቀረጽ፣ ለመብላትም አይመችም እየቀረጹ መንገድ ላይ ምግብ ወይ የፌስቲቫል ምግብና ዞር ዞር እያልኩ እያየሁት ነው። መጽሐፎች ነበሩ፣ ብዙ መጽሐፍ ገዛው። መጽሐፍ በቅናሽ ይሸጥ ነበረ። የተለያዩ ኤግዚቢሽኖች ነበሩ። እነሱን ይመስላሉ። ከሞላ ጎደል እንግዲህ የዛሬ ፌስቲቫል ይህን ይመስል ነበር። የፖሊስ መኪና ውስጥ ተዘግቶብኝ ነው ያለው። እዚህ ጋር ሌሎች ሰዎች አሉ እና ፖሊስ የማይሰማው ወሬ ምን ላወራላችሁ እንደምችል አላውቅም፣ ግን ያው እያስጎበኙ ነው። መኪኖች ውስጥ ልጆች እየገቡ ፎቶ ይነሳሉ፣ ሰዎች ይጎበኛሉ። የፖሊስ መኪና ምን እንደሚመስልና ሰዎች ሲታሰሩ ሊትራሊ እዚህ ውስጥ ነው። በጣም ትንሽ ነች። እዚች ውስጥ ነው ተቀምጠው የሚሄዱት። ማምለጫ ምናምን የለም ያው እንደሚታየው እና የፊንላንድ ፖሊስ ይህንን ይመስላል። መኪናቸው ነበር ያሳየኋቸው።